ጀመር የቆጠረን የቆጠረን እሺ፣ አሁን ይታያል። እሺ እሺ፣ ሰላም ሰላም። እሺ፣ ሰላም ሰላም። ዛሬ በ2025 ሲቪ የሚያስቀጥር ሲቪ እንዴት ይዘጋጃል የሚለውን እናያለን። እስከ ዛሬ ምን ያክል ሲቪ ለድርጅቶች ልካችሁ ለመቀጠር አመልክታችሁ ምን ያክል ሲቪ ላይ ውጤት አገኛችሁ፣ ምን ያክል ዶክመንታችሁን ልካችሁ፣ ምን ያክል ተዘጋጅታችሁ፣ ምን ያክል ምናልባትም ኮፒ አድርጋችሁ የኮፒ ገንዘብ ሁሉ አውጥታችሁ በኢሜይልም ሊሆን ይችላል ኦንላይን ፎርሞች ሞልታችሁ በምን ያክሉ ውጤት አገኛችሁ፣ ምን ያክል የስልክ ጥሪ ወይም ደግሞ በኢሜይል ምላሽ አገኛችሁ። እስኪ ይህን ቁጥር እናንተ የምታውቁትን የእናንተ የምታስታውሱት ከሆነ ምን ያክል ውጤት እንዳገኛችሁበት እናንተ አስቡትና ምላሽ እያገኛችሁ ካልሆነ የዚህ ምክንያቱ ምን ይመስላችኋል? ምናልባት ከልምዳችሁ ወይስ ከተማራችሁት ሙያ ወይስ ምን ያክል የትምህርት ልምዳችሁ ላይ የዝግጅታችሁ ላይ ሊመስላችሁ ይችላል። ይህ ካልሆነ ሲቪያችሁ ላይ ማየት ያለባችሁ የሲቪ አዘገጃጀት ነጥቦችን ዛሬ በሶስት ፎርሙላዎች እናያለን። የመጀመሪያው ኤቲኤስ እስካን ሊደረግ የሚችል ኤቲኤስን ማሸነፍ የሚችል ሲቪ ማዘጋጀት ይኖርባቸዋል። አንደኛው ፖይንት። ሁለተኛው ኤክስዋይዜድ ፎርሙላ። በኤክስዋይዜድ ፎርሙላ እንዴት አቺቭመንታችሁ ይገለጻል፣ የሰራችሁት በተሰጣችሁ ሮል እንዴት እንደተወጣችሁት የምታሳዩበት ሲቪ እንዴት ይዘጋጃል። በሶስተኛ ደረጃ ደግሞ አቺቭመንት ሳመሪ፣ ኤክስኪዩቲቭ ሳመሪ ወይም ኪ ሃይላይት እንዴት ይዘጋጃል። እነዚህን ፖይንቶች በትክክል በማዘጋጀት ብቻ እንዴት ቆንጆ ሲቪ እናዘጋጃለን የሚለውን እናያለን። ስለዚህ አንድ ባንድ እያንዳንዱ እንዴት ይዘጋጃል። እሺ፣ በመጀመሪያ ኤቲኤስ ምንድን ነው? አፕሊካንት ኤቲኤስ ማለት አፕሊካንት ትራኪንግ ሲስተም ማለት ነው። እሺ፣ ኤቲኤስ የምንለው አፕሊካንት ትራኪንግ ሲስተም ማለት ነው። አፕሊካንትን በአሁኑ ሰዓት ትልልቅ ካምፓኒዎች በተለይም ኢትዮ ጆብስን ለምሳሌ ኢትዮ ጆብስ የሚያስቀጥራቸውን ጀምሮ ትልልቅ ኢትዮጵያ ውስጥ ያሉ ኩባንያዎች ኤቲኤስ ሲስተምን ኢምፕሊመንት እያደረጉ ያለበት ሁኔታ ነው ያለው እና ኤቲኤስ ሲስተም ምንድን ነው የሚያየው? በመጀመሪያ ኤቲኤስ ሲስተም ሲቪያችሁ ላይ ያለ ኪወርዶችን ከምትወዳደሩበት ለምሳሌ በፕሮጀክት ማኔጀር ከሆነ የሚፈልጋቸውን ኪወርዶች ነው ከእናንተ ፊልተር የሚያደርገው እና ይሄንን በትክክል መያዙን ቼክ ማድረግ አለባችሁ። ለምሳሌ የእናንተ ኤክስኪዩቲቭ ሳመሪ ወይም ኪ ሃይላይትስ በትክክል መቀመጡን፣ የእናንተ ኤጁኬሽን፣ የእናንተ ባክግራውንድ በትክክል መቀመጡን፣ ኪወርዶችን በትክክል በሮሉ መሰረት መቀመጣቸውን እርግጠኛ መሆን አለባቸው እና በዛ መሰረት በተለይ የምትፈልጉት ስራ እና የምትፈልጉት አፕላይ የምታደርጉበት ሰው ፖዚሽን በጣም አትራክቲቭ የሆነ እና ብዙ ተወዳዳሪ አለበት ብላችሁ የምታስቡበት ፖዚሽን ከሆነ በጥንቃቄ ሲቪያችሁን ሪፍሬሽ ማድረግ ይኖርባቸዋል እና በዚህ ደረጃ ኪወርዶቹ ከሮሉ ጋር ማች በሚያደርግ መልኩ ፊልተር አድርጋችሁ ማዘጋጀት ይኖርባቸዋል ማለት ነው። ይሄ ዋና ፖይንት ነው በኪወርድ አጠቃቀም። ይሄ በተለይም ከስትራክቸሩ ጋር በተያያዘ ማለት ነው። የእናንተ ሲቪ ስትራክቸሩ በአጠቃላይ ልክ እንደ ስትራክቸር ማለት ነው። በሁለተኛ ደረጃ እያንዳንዱ ሮል ላይ በሰራችሁበት ፍሬሽ ልትሆኑ ትችላላችሁ። በሰራችሁበት የሙያ ደረጃ ወይ በሰራችሁበት ሌብል ላይ የእናንተን ፐርፎርማንስ የእናንተን አቅም በሚያሳይ መልኩ ይሄ ኤክስ ዋይ ዜድ በሚባለው ፎርሙላ መልክ ሲቪያችሁን እያንዳንዱ ቦታ ላይ ስትሰሩ የነበራችሁን አቺቭመንት በሚገልጽ መልኩ
ማስቀመጥ ይኖረባቸዋል ማለት ነው። ኤክስ ዋይ ዜድ ማለት ምንድን ነው? ኤክስ ኢዝ አን አቺቭመንት፣ ዋይ ኢዝ ሜዥርመንት ኤንድ ዜድ ኢዝ ኤክስ ዋይ ዜድ ሮሉ ነው የሚያሳየው ማለት ነው። ስለዚህ ኤክስ ዋይ ዜድ የተጠቀማችሁበትን ስትራቴጂ ወይም ቴክኒክ ማለት ነው። ኤክስ ምን ያክል አቺቭመንት፣ ለምሳሌ 300% አንደር ሜዥርመንት ኦፍ በዚህ ሜዥርመንት ይህን ያክል ሜዥርመንት ባለው ሜዥርመንት። ዜድ ማለት ደግሞ ምን አይነት ስትራቴጂ ተጠቅማችኋል ማለት ነው። በዚህ ስትራቴጂ ተጠቅሜ የዚህን ያክል አቺቭመንት ከዚህ መለኪያ፣ ለምሳሌ በኢንጌጅመንት ከሆነ 300% ኢንጌጅመንት በሶሻል ሚዲያ ማኔጅመንት ላይ 300% ኢንጌጅመንት በኢንጌጅመንት መለኪያ ማለት ነው። ይህን አይነት ስትራቴጂ በመጠቀም እዚህ ሮል ላይ በነበረኝ ኃላፊነት ይህን ያክል ሰክሰስ አምጥቻለሁ የሚል ፎርሙላ ተጠቅማችሁ አፕሮች ተጠቅማችሁ መግለጽና ማሳየት ቀጣሪያችሁ ይህንን ሰው ፈልገዋለሁ እንዲላችሁ ሊያደርጋችሁ ይችላል ማለት ነው። ስለዚህ ይሄ በጣም ወሳኝ ፖይንት፣ ይህንን ሲቪያችሁ ላይ መጠቀማችሁን፣ ይህን ስትራቴጂ መጠቀማችሁን እንድታስቡበት ያስፈልጋል ማለት ነው። ኦኬ፣ ሶስተኛው ኪ ሃይላይት እና አቺቭመንት ነው። ይሄ ኦን ደ ቶፕ ኦፍ ዮር ሲቪ። ለምሳሌ ከእናንተ ባክግራውንድ ጀምሮ፣ ባክግራውንድ ማለት ቤዚክ የእናንተ ስታቲስቲክስ ማለት ነው። የትውልድ ቀን ለምሳሌ የሚይዘው ፓርት አለ፣ ስማችሁ፣ የትውልድ ቀን፣ ኢሜል፣ ስልክ ቁጥር፣ በመጀመሪያ ስልክ ቁጥር፣ ከዛ ኢሜል፣ ከዛ የሊንክድን ፕሮፋይል። እነዚህን ከሚይዘው ቀጥሎ የእናንተ ስቶሪ ወይም እናንተ አቺቭመንት በአጭሩ የሚቀመጥበት ኤክስኪዩቲቭ ሳመሪ፣ እንደ ኪወርድ ይህን ልትጠቀሙበት ይገባል። ወይ ኤክስኪዩቲቭ ሳመሪ ወይም ኪ ሃይላይት፣ የእናንተ ሰክሰስ፣ የእናንተ ስቶሪ፣ የእናንተ አልበም ማለት ነው። በስራ ወይም በካሪራችሁ ላይ ያላችሁ አቺቭመንት በአጭሩ የሚገለጽበት ቦታ ማለት ነው። ስለዚህ ይህንን በደንብ ኦርጋናይዝ በሆነ መልኩ ማስቀመጥ ያስፈልጋል። ይሄ እንዴት ነው የሚቀመጠው? የእናንተ ለምሳሌ ምን አይነት ፐርፎርማንስ፣ ምን አይነት አቺቭመንት፣ ምን አይነት ሰክሰስ እንዳላችሁ በካሪየር ዙሪያ፣ በሙያ ዙሪያ ስኪላችሁን ተጠቅማችሁ ያላችሁን ስኪል፣ ያላችሁን ፕሮፌሽን ተጠቅማችሁ ምን አይነት ሰክሰስ ላይ እንደደረሳችሁ ይሄ ብራግ የማድረግ የሚባለው ሊባል በሚችል ደረጃ መገለጽ ይኖርበታል። ይሄ ፕሮፌሽናል በሆነ መልኩ ማለት ነው። የእናንተን ሰክሰስ፣ እኔ ይህንን እዚህ ደረጃ ደርሻለሁ በሙያዬ፣ እኔ ይህን ነገር አሳክቻለሁ የምትሉበት ፖይንት ሴግመንት ያስፈልጋችኋል ማለት ነው። ስለዚህ ይህንን ማድረጋችሁ የእናንተን ተፈላጊነት፣ ሰክሰስ ያለውን ሰው ያው የማይፈልገው ድርጅት የለምና ይህንን ሰውማ እፈልገዋለሁ የሚል አውትሻይን እንድታደርጉ ከሌሎቹ ካንዲዴቶች የተሻለ ተመራጭ እንድትሆኑና አንጸባራቂ ሆናችሁ ከሾርት ሊስት እንድትደረጉ የሚያደርጋችሁ ፖይንት ነው የሚሆነው ማለት ነው። ስለዚህ በዚህ መልኩ ሲቪያችሁን ኦርጋናይዝ ማድረግ በየትኛውም ኢንተርቪው ወይም በየትኛውም ፖስት ላይ ሰክሰስፉል ናችሁ እንድትወጡ ያደርጋችኋል ማለት ነው። ሪካፕ ለማድረግ ሳመራይዝ ለማድረግ የመጀመሪያው ኤቲኤስ ማሸነፍ ይኖርባችኋል። ለኤቲኤስ ማች የሚያደርግ ኪወርድን አጠቃቀም ሊኖራችሁ ይገባል። ሁለተኛው ኤክስ ዋይ ዜድ ፎርሙላ መጠቀም አትርሱ። ሶስተኛ ደረጃ የእናንተ ኪ ሃይላይት በጉልህ ኦን ዘ ቶፕ መቀመጥ አለበት እና ሁሌም ይሄን ኦርጋናይዝ አድርጉ። ኮሜንት ካላችሁ እያንዳንዳችሁን ኮሜንት አነባለሁ። ኮሜንት ላይ ሀሳባችሁን ሼር አድርጉ። በግል ሳፖርት የምትፈልጉ ሲቪያችሁን እንዲስተካከል የምትፈልጉም ኮሜንት ማድረግ ትችላላችሁ። እያንዳንዱ ኮሜንት አነባለሁ። ለዚህም ሌሎች ጥቆማዎች ለምሳሌ እንዴት ሲቪ እንዴት ኢንተርቪዎችን በቀላሉ ማለፍ እንደምትችሉ ከሲቪ እና ከሾርት ሊስት በኋላ ቀጥሎ የሚመጣው ነገር ያው ኢንተርቪው መደረግ ነው። ስለዚህ ኢንተርቪውን በቀላሉ እንዴት ፊት ማድረግ ይቻላል፣ እንዴት ማለፍ ይቻላል የሚለውን በቀጣይ ልናይ እንችላለን።
ሳለሪዎች ጉዳይ እንዴት ይነሳሉ፣ ምን ምን ዘርፎች ለምሳሌ ተፈላጊ ናቸው፣ ወቅታዊ መረጃዎችን ሼር ማድረጋችሁ ይሆናል። ከአሉት መረጃዎች በመነሳት እነዚህን ለማግኘት በኖቲፊኬሽን ቤል ላይ አክቲቭ አድርጋችሁ ፎሎ ማድረግ ይቻላል። ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ቻው፣ ሰላም ቆዩ። የለም እኮ አንተ ሰውየው የለም ሰውየው